በክመ ጤና ቢሮ ባወጣው የማህበረሰብ መድኃኒት ቤት አደረጃጀትና መመሪያ መሰረት ያው የደጀን ወረዳና የደጀን ከተማ ህዝብ አገልግሎት ሊሰጥ የሚችል የማህበረሰብ መድኃኒት ቤት የካቲት አካባቢ የመሰረት ድንጋይ ተጥሎ አሁን ባለበት የግንባታ ሂደት ላይ ያለበት ነባራዊ ሁኔታ ነው ያለ። ይህ የማህበረሰብ መድኃኒት ቤት ተገንብቶ ሲጠቃለል ለደጀን ከተማ ማህበረሰብ 224,000 አካባቢና ለወረዳው ማህበረሰብ ደግሞ 108,000 በአጠቃላይ ለ138,000 የማህበረሰብ ክፍል አገልግሎት ይሰጣል ተብሎ ይታሰባል። የዚህ ማህበረሰብ መድኃኒት ቤት ግንባታ ዋና ዓላማ የመጀመሪያው ነገር ለወረዳችን ማህበረሰብ ለከተማውና ለወረዳው ለዙሪያ ወረዳው ማለት ነው አስፈላጊ የሆኑ እንዲሁም ጥራታቸውና ደህንነታቸው ፈዋሽነታቸውም የተረጋገጡ መድኃኒቶችንና የሕክምና መገልገያዎችን በአይነት በበቂ መጠንና በጥራት በተመጣጣኝ ዋጋ ማቅረብን ታላሚ ያደረገ ነው። በሌላ በኩል ያው አብዛኛው የማህበረሰብ ክፍል የማህበረሰብ አቀፍ ጤና መድን አባል ሆኗል። የማህበረሰብ ጤና መድን አባላትን የሚያስፈልጓቸውን የመድኃኒት እና የሕክምና መገልገያዎች አቅርቦት ተደራሽነትና ቀጣይነታቸውንም ለማሻሻል ታላሚ የተደረገ ነው። በሶስተኛ ደረጃ ዋና ቀጣይ ዓላማው ደግሞ የመድኃኒትና የሕክምና መገልገያዎችን አቅርቦትን በማሻሻል በተለይ ደግሞ በዚህ ዘርፍ ከግሉ የሕክምና ግብአት አቅራቢ ድርጅቶች ጋርና በሌላም በኩል ያለውን የሕክምና ግብአት ህገወጥ የንግድ እንቅስቃሴም መቀነስ ታላሚ ያደረገ ነው የሚሆነው ማለት ነው። የመድኃኒት አራተኛው ኢላማው ደግሞ የመድኃኒት አግባባዊ አጠቃቀምን በማስፈን የወረዳችንን የህብረተሰብ ጤና ለማሻሻል ወይም ደግሞ ለመጠበቅ ታላሚ ያደረገ ነው ሊሆን የሚችለው ማለት ነው። ያው ከዚህ በፊት በነበረው ያው በጤና ተቋማት በኩል ተደራሽ ያልሆኑ መድኃኒቶችን ወደ ውጭ ከጤና ተቋሙ ውጪ በግል የመድኃኒት አቅራቢዎች እንዲሰጣቸው ይጻፍ ስለነበረ ከዛ አኳያ የዋጋ ተመን ወጪ መበዝበዝና አቅርቦቱን በዛ ልክ ተገቢውን ያለመሆን የአሰራር ሂደቶች ስለነበሩ በሶስተኛ ወገን ስለነበረ አሁን ይህኛው የማህበረሰብ አቀፍ መድኃኒት ቤቱ በክልሉ በአብክመ አዋጅ መሰረት ስታንዳርዱን የጠበቀና በመንግስት የቦርድ አባላት ክትትልና ቁጥጥር የሚደረግለት ስለሆነ የዚህኛውን ከዋጋ ምጣኔም አንጻር ሲደመር ደግሞ ጥራትና ብቃቱን ከመጠበቅና ፈዋሽነቱን ከማሳደግ አኳያ ለህብረተሰቡ ትልቅ ሚና ይፈጥራል ተብሎ ይታሰባል። ኦኬ ይሄ የደጀን ወረዳ ጤና ጽህፈት ቤት የማህበረሰብ መድኃኒት ቤት ተብሎ ነው የሚታወቀው። የተቋቋመው ያው መድኃኒቶችና የሕክምና መገልገያዎችን በችርቻሮ ለህብረተሰቡ በተመጣጣኝ ዋጋ የሚያከፋፍል በተሻለ የፋርማሲስት ባለሙያ የሚመራ ነው ሊሆን የሚችለው ማለት ነው። ግንባታው በዋናነት በደጀን አልማ ቅርንጫፍ ጽህፈት ቤት የበጀት ድጋፍና በጤና ጥበቃ ጽህፈት ቤት እየተገነባ ያለ ነው። አሁን እንደሚታየው የግንባታው የመጨረሻ ምዕራፍ ላይ ይገኛል። በአጠቃላይ 4,115,977 ብር በጀት የተያዘለትና አሁን ባለበት የግንባታ ደረጃ ላይ ደግሞ 2.8 ሚሊዮኑን ገንዘብ ተጠቅሞ ወደ 68% የበጀት አጠቃቀምና የፊዚካል ስራ አጠቃቀሙ ደግሞ ያው 91% የደረሰበት የሴራሚክና የመስኮት ስራዎች ብቻ የቀሩት እንደሆነ ነው የሚወሰደው። ያው እንደሚታወቀው አልማ በራሱም የህዝብ ተሳትፎ ነው። በሌላ በኩል ደግሞ ግንባታው ላይም ያው 30 የህዝብ ተሳትፎ 70 ደግሞ ያው በጥሬ ገንዘብ ይሆናል ማለት ነው። ስለዚህ በዋናነት ይህ ሰብአዊና ማህበራዊ እንድምታ ያለው አገልግሎት ሰጪ ተቋም ነው እየተገነባ ያለው። የአልማም የመጀመሪያ የበጀት አጠቃቀሙና ተሳትፎ እንደዚህ አይነት ዋና የህዝቡን ችግር ቀራፊ ሊሆኑ የሚችሉ ፕሮጀክቶች ላይ ትኩረት ያደረግ ስለነበረ እንደ አልማ ቦርድና ፕሮጀክትም ያው ተቀዳሚ ተግባር እንደሆነ የሚወሰድ ነው ማለት ነው። ያው በቀጣይ የሚቀሩ የማስፈጸሚያ በጀቶች ታሳቢ የሚደረጉ ይኖራሉ። ያው የማህበረሰብ መድኃኒት ቤቱ ካፒታል የስራ ማስጀመሪያ ካፒታል ቀጣይ በጀት ሴኩር ይደረጋል። በሌላ በኩል ደግሞ ያው
ከ10 እስከ 12 አካባቢ የሰው ኃይል በየስራ ድርሻው የሚመደብበት አግባብ ይኖራል ማለት ነው። ስለዚህ በቀጣይ ይህ መድኃኒት ቤት ለደጀን የማህበረሰብ ክፍልና በሌላም በኩል ደግሞ ደጀን እንደ ኮሊደርና ተንቀሳቃሽ የማህበረሰብ ክፍል ማረፊያም እንደመሆኗ መጠን ያው ከመንግስት ጤና ተቋማት ወደ ውጭ የሚባሉትንና ከዛም በላይ ደግሞ ጥራትና ብቃታቸው ወይም ደግሞ ብዛታቸው የመድኃኒት የምንበለው የሕክምና መገልገያዎችን በዚህ በኩል ተደራሽና ተቀራቢ እንዲሆን የሚፈለግበት ሂደት ነው ያለ ማለት ነው። ተቋማት ሌላ ብዙ ፋሲሊቲዎች እንዲሟሉለት ይፈለጋል ማለት ነው። ቅድም ያልኩት የማስጀመሪያ ካፒታል ከከተማው ከከንቲባ መስተዳደሩም ከወረዳ መስተዳደሩም በጀት ሴኩር መደረግ መቻል አለበት ማለት ነው ለቁሳቁሶችና ለመድኃኒት ማስመጫ። በሌላ በኩል ደግሞ የሰው ኃይል መመደብና መቀጠር መቻል አለበት። በኮንትራት ሊሆን ይችላል። ፎርም 15 ከተፈቀደ ደግሞ በሲቪል ሰርቪስ በመደበኛ ማለት ነው።